ጠዋት ከእንቅልፋችሁ እንደተነሳችሁ መጀመሪያ ማድረግ ያለባችሁ ነገር ፑሽ አፕ ነው። ሰውነታችሁን ለማስተካከል ፑሽ አፕ ነው መስራት ያለባችሁ። ትምህርት ከመሄዳችሁ በፊት፣ ስራ ከመሄዳችሁ በፊት ሰውነታችሁን ማነቃቃትና ማፍታታት ይኖርባችኋል። ያንን ደግሞ ለማድረግ ቤታችሁ በቂ ነው። ቤታችሁ ላይ ያገኛችኋትን ቦታ እንደዚህ አይነት ቦታ ካገኛችሁ በቂ ነው። 4 ገራሚ የሆኑ ሰውነታችሁን ሊቀይሩላችሁ የሚችሉ እጅግ በጣም ቀላል 4 የደረት እንቅስቃሴዎች ያሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ይህንን ኤክሰርሳይዝ በየቀኑ ደጋግማችሁ ከሰራችሁት ከፍተኛ ለውጥ ማምጣት ትችላላችሁ። እጅግ በጣም ቀላል ነው። ለየትኛውም የእድሜ ክልል መሆን የሚችል እንቅስቃሴ ነው። ሁላችሁም ይህን እንቅስቃሴ በማድረግ ሰውነታችሁን እንድትቀይሩ እፈልጋለሁ። ይህንንም ቻናል ሰብስክራይብ በማድረግ ጀምሩ። በመጀመሪያ እንቅስቃሴ ከማድረጋችን በፊት ምንጊዜም ሰውነታችንን ማፍታታት ይኖርብናል። ሰውነታችሁን ምንጊዜም ማፍታታት ይኖርባችኋል ኤክሰርሳይዝ ከመደረጉ በፊት። ሰውነታችሁን ቤታችሁ ሆናችሁ መቀየር ይቻላል። ይህንንም ደግሞ እኔ በደንብ አግዛችኋለሁ። ቻናሉን ሰብስክራይብ አድርጉ። በደንብ አግዛችኋለሁ ሰውነታችሁን እንድትቀይሩ በቤታችሁ ሆናችሁ ቀለል አድርጋችሁ እየወደዳችሁ እንድትሰሩት ቪዲዮ በየጊዜው እሰራላችኋለሁ። ወደ እንቅስቃሴ መጀመሪያው እንቅስቃሴ ኖርማል ፑሻፕ ነው። ኖርማል ፑሻፕ ነው የምንሰራው። 1 2 ኤክሰርሳይዝ በምናደርግበት ሰዓት ምንጊዜም ስንወርድ ቀስ ያልን ስንመለስ በፍጥነት 5 6 7 8 9 10 11 12 13 14 15 ይህንን እንቅስቃሴ 15 3 ጊዜ ብትሰሩት በደንብ ሰውነታችሁ ላይ ለውጥ ማምጣት ለውጥ ታዩበታላችሁ። ሰውነታችሁ ላይ ለውጥ ማየት ትችላላችሁ። 3 ጊዜ ይህንን ኤክሰርሳይዝ 15 ጊዜ ጀማሪ የሆናችሁ ሰዎች 8ም 6ም 5ም ስሩት። ዋናው መጀመራችሁ ነው። እኔ የምፈልገው መጀመራችሁን ብቻ ነው እንድትጀምሩ ነው የምፈልገው። 4ም ሰራችሁ 5 3 ጊዜ ደግማችሁ እንድትሰሩ ትፈልጋለሁ። በደንብ ደግሞ ሰውነታችሁ የዳበረ ሰዎች 15ም 20ም ከዛ በላይም ብትሰሩት በደንብ ትለወጡበታላችሁ። ወደ ሁለተኛው ኤክሰርሳይዝ እንግባ። ሁለተኛው ኤክሰርሳይዝ ዳይመንድ ፑሻፕ ይባላል። ዳይመንድ ፑሻፕ ማለት ሰውን እጃችሁን እንደዚህ ልክ በዳይመንድ ቅርጽ እጃችሁን ልክ እንደዚህ በማጥበብ ይህንን የመሀለኛውን የደረታችሁን የመሀለኛውን ክፍል እንደዚህ ለመሰንጠቅ ያግዛችኋል። የመሀለኛውን የደረታችሁን ክፍል ለመሰንጠቅ ልክ በዳይመንድ ቅርጽ የዳይመንድ ፑሻፕ መስራት ይኖርብናል። በዳይመንድ ቅርጽ ታድርጉትና መውረድ 1 2 3 4 5 6 7 8 9 10 11 12 13 14 ላይኛውና ሶስተኛው ኤክሰርሳይዝ የላይኛውን የደረታችን የላይኛውን ክፍል የሚያሳድግልን የላይኛውን
የመጀመሪያው ሙሉ የደረታችንን ክፍል የሚያሰራው ኖርማል ፑሻፕ ነው። ሁለተኛው ደግሞ ይህን የመሀለኛውን የደረታችንን ክፍል የሚሰነጥቅልን ኤክሰርሳይዝ ነው። ሶስተኛው ደግሞ ከላይ የላይኛውን አፐር ቸስት የሚባለውን የደረታችንን ክፍል ያሳድግልናል ማለት ነው። ይህንን ለማድረግ ደግሞ ማንኛውም ከፍ ሊያደርጋችሁ የሚችል ማንኛውም ነገር ካገኛችሁ እግራችሁን እዛ ላይ አድርጋችሁ መስራት ትችላላችሁ። ስምንት ዘጠኝ 10 11 12 13 14 15 ሶስተኛ ኤክሰርሳይዝ ይሄንን ይመስላል። ደረታችሁ በደንብ ፓምፕ እንዲያደርግ ይሄ የደረታችሁ ክፍል በደንብ ፓምፕ እንዲያደርግ ንፍት የመነፋት ነገር እንዲያመጣ ይሄኛውን ኤክሰርሳይዝ በደንብ 3 ጊዜ 15 15 አድርጋችሁ ደጋግማችሁ ብትሰሩት በደንብ ደረታችሁ በደንብ ፓምፕ ያደርጋል። ወደ አራተኛው ኤክሰርሳይዝ እንግባ። አራተኛው ኤክሰርሳይዝ እጅግ በጣም ቀላል ነው። በተለይ ለሴቶች ለጀማሪዎች የሚሆን እንቅስቃሴ ነው። እጅግ በጣም ቀላል ነው። ሁላችሁም መስራት ትችላላችሁ ይህንን ኤክሰርሳይዝ። እግራችሁን አጠፍ። እግራችሁን ካጠፋችሁ በኋላ እግራችሁን ታጥፉና እጅግ በጣም ቀላል ነው። በተለይ ለጀማሪዎች ጠቅማችኋል። ይህንን ኤክሰርሳይዝ ደጋግማችሁ እንድትሰሩ መክራችኋለሁ። 6 7 8 9 10 11 12 13 14 15 እነዚህን አሁን ያሳየኋችሁን 4 ኤክሰርሳይሶች በመስራት ሰውነታችሁ ላይ ለውጥ ማምጣት ትችላላችሁ። በቤታችሁ ሆናችሁ የትም ሳትሄዱ ሰውነታችሁ መቀየር ይቻላል። ዋናው ኮንሲስተንሲ ነው። ደጋግማችሁ መስራት ነው። ማሳያችሁን ኤክሰርሳይዝ በትክክል ከሰራችሁና አመጋገባችሁን ካስተካከላችሁ ሰውነታችሁ የማይቀየርበት ምንም አይነት ምክንያት የለም። ሰውነታችሁ እንዲቀየር እኔ በደንብ አግዛችኋለሁ። ኤክሰርሳይሳችሁን በደንብ አድርጉ። ምን መመገብ እንዳለባችሁ ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ይህንን ኤክሰርሳይዝ ደጋግማችሁ እንድትሰሩ ስፈልጋለሁ። አንድ ሳምንት ሰርታችሁ ማቋረጥ ሰውነታችሁ ላይ ምንም አይነት ለውጥ አያመጣም። ቢያንስ ይህንን ኤክሰርሳይዝ ለ30 ቀን ሞክራችሁ ሰውነታችሁ ላይ ለውጥ ካላያችሁ እኔ እቀጣለሁ። ኤክሰርሳይዝ አድርጉ። ደጋግማችሁ ይህን ኤክሰርሳይዝ አድርጉ። ቪዲዮውን እስከዚህ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ።